ዩናይትድ ስለተሸነፈ ነው ማታ ቪዲዮ ያልሰራው። እኔ ዩናይትድ ተሸንፎ አይደለም ቪዲዮ ያለመስራት ማሊያውን ለብሼ ስራ ቦታ ምገባ ሰው ነኝ። በዩናይትድ አልደራደርም። ግን ማታ በዳኛው ሰበብ ትንሽ ተቀመቀመ። ከዛ ሳስበው መጥቼ በአጠቃላይ ድምሩ ለተሰባለለት ልል ሆነ። ይለፍና ጠዋት እናወራለን ብዬ ነው። ኡጋርቴን እወገዋለሁ። ሌኒሮ አይሆንም፣ ዩሮ አይሆንም። ዳሎ ነው። ምንም ማድረግ አይቻልም። ያው ፈርናንዴዝ የኔ አባት ብሩኖ ምን አለን። እኔ ድሮም ነው ምለው ያለ ፈርናንዴዝ ይህንን ቲም መሳል ይከብዳል። አንዳንዴ እፈራለሁ ያለ ብሩኖ ምን አይነት ቲም ይኖረናል የሚለውን። በቃ ወያሎች ደግሞ እኛ አይደለንም እሺ ዋንጫውን እየተፎካከርን ያለ ነው። እዛ ፊታችሁን አዙሩ። እኛ ስንሸነፍ እዚህ ጠፍረን ፈለግን አበጥረ የምትመጣ ፎቃቃው እያለውላ ማለት ነው። አመናችሁም አላመናችሁም በዛሬው ጨዋታ ታምር ይፈጠራል። ያራዳ ልጆች በሚያስገርም ሁኔታ ሜትሮፖሊታኖ ላይና እንደዚሁ ደግሞ አንፊልድ ላይ የሚደረገው ጨዋታ ላይ ታምር ይፈጠራል ነው የምልህ። የት ከሆነ የኔ ቴሌግራም ቻናል ላይ ነው፣ ሌላ ቦታ አይደለም። ያራዳ ልጅ እዚህ ጋር የተጻፈው የኔ ቴሌግራም ቻናል ላይ ግባ። ሰው ከሰባቱ ቀን 6 ቀን እንዴት ይበላል? አንተ ግፍም ተውን እንደኛ ያራዳ ልጆች ባህል ነው ብለን አልዘለልንም እኮ። ባዮ ላይ ባለው ሊንክ ነክታችሁ ቀጥታ ወደ ቴሌግራም ኑ ማለት ነው። እዚህ ጋር የተጻፈውን ሜዳችሁ ቴሌግራም ላይ ሰርች ማድረግ ብቻ ነው ከእናንተ የሚጠበቀው። እነዚህን ተወዳጅ የቻምፒዮንስ ሊግ ጨዋታዎች እየተመለከታችሁ ኪሳችሁም አብሮ እንዲወደድ አድርጉት ነው። ሌላ ነገር የለውም። ወደዚህ የለውም። ያራዳ ልጆች ቀጥታ ወደ ቴሌግራም ነው። እዚህ ጋር የተጻፈው አለ። ይሄን ወስደ ቴሌግራም ላይ ሰርች ማድረግ ነው። ካልሆነ ደግሞ ባዮ ላይ ባለው ሊንክ ነክተክ ማለት ነው የቴሌግራም የሚለው መርጠህ ወደ ቴሌግራም መምጣት ነው። በደም ሼር ኮፒ ሊንክ ይደረግ። የቪዲዮ ያራዳ ልጆች ይመቻችሁ። እሺ ጋይስ ዛሬ የመጣሁት የሆነ ሲሪየስ ጉዳይ ላወራችሁ ነው። ለምንድን ነው ሪፖርት የምንደራረገው አካውንት ላይ ጋይስ? ምን አመጣው? እውነት ነው ጸብ ይኖራል፣ ግን ጸባችን የእህትና የወንድም ነው። ውስጣዊ ጥላቻ የለም። በቃ በሆነ ሰዓት ሊያናድህ ይችላል። አንተም ዙር ጠብቀህ ስታገኘው ታናደዋል። ዳትስ ኢት። የእሱ አካውንት ስለተዘጋ ቪዲዮ ስለወረደ አካውንት ዋርኒንግ ስለተሰጠው ምንድነው ምን ታገኛለህ? የእሱ አካውንት ስለተዘጋ እሱን ካላገኘሁት በምን አበሽቀዋለሁ? የእግር ኳስ አጠቃላይ ትርርብ ነው። ጨዋነቱ እንዳለው አትርሱ እንጂ የዩናይትድ ደጋፊ ከሌለ እኮ የአርሰናል ደጋፊ የለም፣ የሲቲው ከሌለ የቼልሲው የለም፣ የሊቨርፑሉ ከሌለ የቶትናሙ የለም። ተመሳሳይ ማለት ሰው እኮ እግር ኳስ ብሎ የሚመጣው እኮ ዙሪያ ያሉ የሚረብሹትን ነገራቶች ራሱን ማይንዱ ፍሪ ለማድረግ ነው አይደል? ቢያንስ ፕሮፌሽኑ መከበር አለበት፣ ፋኑ መከበር አለ፣ አድማጩ መከበር አለበት። መሰዳደብ አንተ እንደዚህ አትችልም፣ አንተ እንደዚህ አታረግ፣ ደስ አይልም፣ በእውነት ደስ አይልም። የሊቨርፑሉ አማካይ ዶሚኒክ ሶቦዝ ላይ የበርካቶችን ትኩረት የሳበ እጅግ አስገራሚ የሆነ አስተያየት ሰጥቷል። ዛሬ ምሽት በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ፒኤስጂን በአንፊልድ የሚያስተናግደው ሊቨርፑል ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ በሊቨርፑል ቤት በተለይ በግሉ ምርጥ የውድድር ዓመትን እያሳለፈ የሚገኘው ሃንጋሪያዊ አማካይ ዶሚኒክ ሶቦዝ ላይ ስለ ዛሬው ጨዋታ ስለ ተጠባቂ የፒኤስጂ ጨዋታ ተጠይቆ ይህንን ጨዋታ ቀልብሳችሁ ለማለፍ ዝግጁ ናቸው ተብሎ ሲጠየቅ እኔ በበኩሌ ሜዳው ላይ ለመሞት ዝግጁ ነኝ። ይህንን ስናገር ደግሞ ስለኔ ብቻ ሳይሆን የቡድን አጋሮችንም ወክዬ ነው የምናገረው። እነሱም በተመሳሳይ ቆርጠው ተነስተዋል። ፒኤስጂ እና አሰልጣኝ ኤንሪኬ በጣም ከባድ ቡድን ናቸው። ነገር ግን 2-0 ውጤት በአንፊልድ ለመቀልበስ 90 ደቂቃ አለን። ከአንደኛዋ ደቂቃ ጀምሮ እስከ ጭማሪ ደቂቃዎች በሙሉ ያለንን ነገር አንጠፍጥፈን ለመስጠት ተዘጋጅተናል። በአንፊልድ ከአስገራሚዎቹ ደጋፊዎቻችን ጋር በጋራ ሆነን ፒኤስጂን ጥለን ወደ ግማሽ ፍጻሜው በቻምፒየንስ ሊጉ ለማለፍ ዝግጁ ነን በማለት አስገራሚ የሆነ ምላሹን ሰጥቷል። ታዲያ ዶሚኒክ ሶቦዝ ላይ በሜዳው ስለመሞት ዝግጁ ነኝ ስላለበት አስተያየቱ እናንተስ ምን ትላላችሁ? የዛሬ ምሽቱን የሩብ ፍጻሜ የመልስ ጨዋታ እውነትም ሊቨርፑል የ2-0 ውጤት ቀልብሶ ፒኤስጂን ጥሎ ያልፋል ወይ? ሐሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የዛሬው ተጠባቂ ጨዋታ ባርሳ ከአትሌቲኮ ማድሪድ የሚያደርጉት የሻምፒየንስ ሊግ የሩብ ፍጻሜ የሁለተኛው ዙር ጨዋታ ወይም ደግሞ ሰከንድ ሌግ የሚባለው ነው። ባርሳ ኦልሬዲ የተለያዩ ኮምፕሌንቶችን ዩኤፋ ላይ ማስገባቱን ጀምሮ መለከቱ የባርሳ አሰልጣኝ ሃንሲ ፍሊክ ናቸው። እንግዲህ ናመው የአትሌቲኮ ማድሪድ ሜዳ ዲቶሪየት ተደርጓል ወይም ደግሞ ተበላሽቷል። አንደኛው ቁመቱ በጣም ረዝሟል። ከዛ በተጨማሪ ደግሞ አትሌቲኮ ማድሪድ ሆን ብለው ሜዳውን እያበላሹት ነው የሚል ቅሬታ እያሰሙ ነው። እዚህ ጋር የምትመለከቱት እንግዲህ የዩኤፋ ተወካዮች መሰለኝ ለነሱን ጠርቶ ያሳየው ነው የሜዳ ሁኔታ የአትሌቲኮ ማድሪድ እና ያው ዲቶሪየት አድርገውታል። ብቻ በአጠቃላይ ባርሳ የፈለገውን ጨዋታ እንዳይጫወት ማለት የባርሳ የሚታወቅበት ጨዋታ ላይ እሱን መጫወት እንዳይችል ለማድረግ እየሞከሩ ነው አትሌቲኮ ማድሪድ ብሎ። ከዛ በተጨማሪ ደግሞ ሶሻል ሚዲያ በጣም ደስ የሚል ፎቶ እነዚህ ናቸው ያዩዋቸው የባርሳ ተጫዋቾችን ይሄንን ፎቶ አድርገው ፖስት ያደረጉት። ቆይ ላሳያችሁ። ሬፈረንሱ ይሄ ፎቶ ነው። ሌብሮን ጄምስ ነው ባስኬትቦል
ተጫዋች ነውና ክሊቭላንድ በነበረበት ሰዓት በጎልደን ስቴት 3-1 ይመራሉ። ባስኬት እንዴት መሰላችሁ ፋይናሉ የሚሆነው የፍጻሜ ጨዋታ ብቻ ሲሪየስ ሲደረግ የሚደረገው 7 ጨዋታ ይካሄዳል። ከ7 ውስጥ ቤስት ኦፍ 7 ነው። ስለዚህ 4-0 3-1 3-2 ያልቃል ማለት ነው። እናም 3-1 እየተመሩ ነበር እዚህ ጨዋታ ላይና ኖ ቲም ኢን ዘ NBA ፋይናል ሂስትሪ ሃዝ ካም ባክ ፍሮም ትሬዲንግ 3-1 እና ከዚህ በፊት 3-1 የተመራ ቲም በፍጹም እንደዚህ አድርጎ አያውቅም ማለትም ተመልሶ አያውቅም። ካምባክ ሰርቶ አያውቅም። ከዚህ በፊት 3-1 የተመሩት በሙሉ 32 ቲሞች ናቸው። 32ቱም ተሸንፈዋል የሚል ነበር። ከዛ ልብሮን አሸነፉ ክሊቭላንድ 2016 ወበሉ ማለት ነው። ጎልደን ስቴት ስቴፈን አሸነፉ። እናም ያው ባርሳ 4-0 እየተመረደ ዛሬ ስለዚህ እሱን ገልብጦ ያሸንፋል ነውና እንደምትመለከቱ ሃንሲ ፍሊክ ሌሎችም ተጫዋቾች ይሄንን ሪፈረንስ እየተጠቀሙባቸው ነው ደጋፊዎቻቸው የባርሳ። ዛሬ የሚደረጉት ጨዋታዎች ሁለት ናቸው። አትሌቲኮ ከባርሳ፣ ሊቨርፑል ከፒኤስጂ ነው የሚደረጉት። ሁለቱም ጨዋታዎች 4 ሰዓት ላይ ይጀምራል። ስለዚህ ያልቃልባችሁ ተሰባላችሁ ማለት ያሸንፋል። እስኪ ግምታችሁን ኮሜንት ላይ አርሰናል በደጋፊው መከሰሱን ተከትሎ የክሱ ዝርዝር ሁኔታ እጅግ እያነጋገረም ይገኛል። አርሰናል በሜዳው በቦርንማውዝ መሸነፍ ያስቆጣው ኤሪክ ያማ የተባለ ኡጋንዳዊ ደጋፊ በክለቡ በተጫዋቾቹ እንዲሁም በአሰልጣኝ ሚካኤል አርቴታ ላይ የላከው የክስ ማስጠንቀቂያ በአሁኑ ሰዓት እጅግ እያነጋገረም ይገኛል። የክሱ ዋና ነጥቦችም የሙያ ግዴታን መዘንጋት፣ ተጫዋቾቹ ምንም አይነት የማሸነፍ ፍላጎትና ጥረት ሳያሳዩ በመውጣታቸው ፕሮፌሽናል ኔግላንስ ፈጽሟል ሲል ይፋ ያደረገ ሲሆን የአርቴታ የታክቲክ ብቃት ማነስ፣ አሰልጣኙ ጨዋታውን መምራት ባለመቻሉ ለተፈጠረው ለውጥ ፈጣን ምላሽ ባለመስጠቱ ክስም አቅርቡበታልም ተብሏል። የስነልቦና የገንዘብ ኪሳራ ደጋፊዎች ጊዜያቸውን ስሜታቸውን ለክለቡ ቢሰጡም ክለቡ ግን ግዴለሽነት በማሳየቱ አካውንተብል ዲስተረስ ክስ የሚያስመሰረት ጭንቀት ፈጥሮብኛል ሲል ክስ ማቅረቡን ተከትሎ እጅግ እያነጋገርም ይገኛል። የብራንድ ማጭበርበር ቪክቶሪ ትሩ አርሞኒ የሚለው የአርሰናል መርህ በሜዳ ላይ ከታየው ሽንፈት ጋር የማይመጣጠን በመሆኑ ደጋፊዎችን ማጭበርበር ነው ሲል የገለጸ ሲሆን ኤሪክ አክሎም ክለቡ አፋጣኝ ማብራሪያ የታረመ አፈጻጸም ካላሳየ ካሳ ክፍያ እንደሚጠይቅም አሳውቋል። እስቲ ስለዚህ እንትላላችሁ እናንተ በዚህ ክስ ተስማማላችሁ? ሀሳባችሁን መስጠት ትችላላችሁ። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይዘንጋ። መልካም ቀን፣ መልካም ሙሉ። ሪሞንታዳ እንዴት ናችሁ ሊቨርፑላን? ዛሬ ምሽት እንግዲህ ሀያሉና ውዱ ክለባችን ሊቨርፑል 6 ጊዜ ወደ ነገሰበት ወደ አውሮፓ ቻምፒየንስ ሊግ መድረክ በድጋሚ ይመለሳል ማለት ነው። ያው እንግዲህ እንደምታውቁት ክለባችን ሊቨርፑል በፒኤስጂ ሜዳ 2-0 በሆነ ውጤት ተሸንፎ መመለሱን እናስታውሳለን። እናም ክለባችን ሊቨርፑል ይህንን ጨዋታ ደግሞ በአንፊልድ ቀልብሶና ካምባክ አድርጎ ወደ ቀጣይ ዙር ለማለፍ የሚደረገው ትግል እጅግ በጣም የሚጠብቅ ነው። ምንም ቢሆን ያው ፒኤስጂ እጅግ በጣም ዘንድሮ ጠንካራ ቡድን መሆኑን እያሳየን ነው በድጋሚ ማለት ነው። ከዚህ ጨዋታ ክለባችን ሊቨርፑል እንደ ሁሌው እንደ ድሮ ማጥቃቱ እንደ ድሮ ፕሬሱ እስከ 90 ሚኒት ደቂቃ ድረስ ፕሬስ እያደረገ እጅግ በጣም በካውንተርም ሆነ በማጥቃቱ ረገድ ልዩ ሆነን ከቀረብን ደጋፊዎቻችንም ያግዙናል። እዚህ መድረክ ላይ የማይታመኑ ውጤቶችንም ክለባችን ሊቨርፑል ጥሩ ባልነበረበት ሰዓት ማለት ነው ታስታውሳላችሁ። የባርሳን ሚላንን ማስታወስ ይቻላል። ያ በእርግጥ ሂስትሪ ነው ግን ክለባችን ሊቨርፑል ይሄንን ማድረግ የሚችልበት ብቃት አሁንም አለው ስላልተጠቀምንበት እንጂ ማለት ነው ሊቨርፑል። እናም ይሄንን ለማድረግ እስከ መጨረሻው ተጫዋቾቻችን ይታገላሉ ብዬ እጠብቃለሁ። በተለይ ዶሚኒክ ሰቦዝ ላይ ይሄ ካምባክ በህይወቴ የማረሰው አንዱ ሊሆን ይችላል እያለ ነው እንግዲህ የሚገኘው ማለት ነው ሊቪያንስ። እናም ያው የሁሉም ተጫዋቾች ስሜት ይሄ ይሆናል ብለን እንጠብቃለን። ማጥቃታችን እስከ መጨረሻው መሆን አለበት። በተለይ መከላከሉ ዲፓርትመንቱ ላይ እጅግ በጣም ጠንካራ መሆን አለብን ብዬ ነው ማስበው። በተለይ በመጀመሪያዎቹ ፈርስት ሃፍ ላይ ጎል ፈጥነን ማስቆጠር አለብን ብዬ ነው ማስበው። እነሱ ቢያንስ በ30 ደቂቃ ውስጥ ምናምን ካስቆጠሩብን ከምር ነው የምላችሁ ጌሙ የመቀየርና በቃ ወደ አሸናፊነት ወደ እነሱ የሚመጣበት ጨዋታ ነው ብዬ አስባለሁ። ግን ከዛ በፊት ባለው ሊቨርፑል ቢያንስ አንድ ጎል እንኳን ካስቆጠረ ይህንን ጨዋታ ምንም ካምባክ የማናደርግበት ምንም ምክንያት የለም። ምክንያቱም ይሄ አንፊልድ ስለሆነ ማለት ነው። እናም ከአሰልጣኙም ያው እንደምታውቁት ባለፈው በጋላታሳራይ ላይ ያሳየንን ወኔ መነሳሳት ከደጋፊውንም ተጫዋቾችንም በማነቃቃት ረገድ ትልቅ ሚና ይጫወታል ብዬ እጠብቃለሁ። እናም ፋሚሊ ድል ለእንግሊዝ ኩራት ለሆነው ለሀያሉ ለክለባችን ሊቨርፑል ይሁን። ለበሮ ካሉን መልካም ጊዜ መልካም ድል ባይ ፋሚሊ ይመሻችሁ።